ካርዶች ከካስኮ ከየትም ቦታ ከስቶር የምናመጣቸውን ካርዶች እየቆራረጥኩኝ ካርድ እየሰራው እንደዛ በማጫወት በማስተማር ነው ያሳደግኩት ማለት ነው። አሁን ላይ በጣም ብዙ ሪሶርሶች አሉ። እንደ ወላጅ ብዙ የተፈተንባቸው ነገሮች አሉ። ይሄ ትምህርት ቤት ማለት ምኞታችን የብዙዎቻችን ምኞት አይደለ? ብዙ አብያተ ክርስቲያናት ይሰራሉ፣ ይታነጻሉ፣ በጣም ብዙ የቢዝነስ ተቋማት ይገነባሉና እኔ ሁል ጊዜ የምለው የነበረው በተለይ የኢትዮጵያውያን ይሄ ሬስቶራንቶችና ሱቆች በየአካባቢያችን በየ5 ደቂቃው ርቀት ላይ ይገኛል። ለምንድነው አንድ ትምህርት ቤት የማይኖረን? ሬስቶራንቶችን እያጣጣልኩ አይደለም ወይም ሌሎች የንግድ ተቋማትን፣ ግን ልጆቻችን መሰራት አለባቸው። ባህልና ቋንቋ ታሪካቸውን የሚያውቁት ቤተሰብ ብቻ አይደለም፣ ወላጅ አንደኛው የልጆችን የሚያስተምር ነው። ግን ሁላችንም ልጆች ላይ ኃላፊነት አለብን ብዬ አስባለሁ። ከወላጅ በዘለለ አይደለኛም ስናድግ አሁን ማህበረሰባችን ጎረቤቶቻችንን ፈርተን እነሱ የሚሉንን ሰምተን ነው ያደግነውና በእንደዚህ አይነት ማህበረሰብ ውስጥ ስላልሆንን ልጆቻችንን እንዲህ አቅፎ የሚያሳድግ በተለይ ደግሞ እኔ በእውነት በጣም ነው ደስ ያለኝ ዛሬ እዚህ በመገኘቴ። ትምህርት ቤታችን አቡጊዳ ላለፉት 8 ዓመታት የኢትዮጵያን ታሪክ፣ ባህል፣ የቋንቋ ትምህርትና በደንብ የስነ ምግባር ትምህርቶችን የሚያስተምር ተቋም ነው። አብዛኞቻችሁ እንደምታውቁት ትንሽ የጎደለ ነገር እንዳለ ይሰማኝ ነበረ። ምክንያቱም የሃይማኖት ትምህርት የለንም፣ አካዳሚክ ትምህርት የለንም። አሃዱ ሁሉን አሟልቶ የመጣ ነውና ልጆቻችን እንደ ልባቸው ተገናኝተው እርስ በርስ ባህላቸውን፣ ታሪካቸውን፣ ቋንቋቸውን የሚማሩበት እንዲሁም ደግሞ ቀደም ሲገለጽ እንደነበረው በደንብ በተደራጀ መልኩ አካዳሚ እውቀታቸውን የሚያሳድጉበት ነውና እኔ በጣም እውነት እንደ ወላጅ እድለኞች ነን እዚህ መገኘታችን ኃላፊነትም አለብን።